እንደምታዩት ወደ 900 ምናምን ፎሎወር ደርሰናል። ከእናንተ የሚጠበቀው ሰብስክራይብ እያደረግን በዚህ ሳምንት ውስጥ ዋንኬ ለማስገባት እንሞክራለን እና ዛሬ ደግሞ ናይ ስልኳችሁን ሪያክት ቪዲዮ ላይ ከቲክታክ ላይ ፈለግ አድርጌ ይዤላችሁ መጥቻለሁ እና አብረን ሪያክት እናደርጋለን፣ አብረን እንደሰታለን። ቁም ነገር ሲገኝ ደግሞ አብረን እንማራለን። ሌትስ ጎ ቱ ቪዲዮ። አንተ ሳታይ ነው የምትናገር? እሱ እኮ መጥቶ ነበር ቅድም ስልክ ምናምን እያወራ ቦታ ጠይቆኝ ነበር። እሺ ተንቀሳቀስ ነው ተነሱ ጋር አስተናጋጅ ነው። ተንቀሳቀስ አንተ ምንድን ነው ችግር? ሴት ነው እንዳትለይ። ማን የማንን ነው ያሳየው? እሱ ራሱ ያሳየው አይደል? የሴት አሳየችው ወንድ ትጠቁመኛለህ? ኧረ ወንድ ነው ያሳየኝ ቅድም። አንተ ከኔ በላይ ታውቃለህ እንዴ? አይቼውም ስርዓት አትናገርም? እሱ ከሆነ ካልሆነ አይተህ ይቅርታ እሱ ተመሳስሎብኝ ነው። እሱ አይደል እንዴ ቅድም የጠየቀኝ ቦታ የጠየቀን እሱ አይደል እንዴ? ውስጥ ነው ማለት ነው። እሺ መጣ አንተ አይ አንተን ይመስላል ተርሰርሰስ ነው አንተን ይመስላል ስለመሰለኝ ነገር እሺ ይቅርታ ስለመሰለኝ አንተን ያሳየን አንተን ኧረ ወንድሜ አንተን የሚመስል ሰው ስላሳየን እኮ ነው። አሁን ሳስረብኝ ነው ያው ደግሞ እንደዚህ ኖርማል ነው ማለት ያሰበበት ሪል እንደዚህ ነው ፍራንክ ነው የምሰራው። ሪል ፍራንክ ነው የምሰራው። ጋይስ እንደምታዩት ቪዲዮ ይሄን ይመስላል። ባይዘው ግን ማንም ሰው ለምሳሌ ኢትዮጵያ ውስጥ ያለ ሰው ፖሊስ ራን ያለ ሰው እና ቢላል ሁላችንም እንሄዳለን ሆቴል ተጥሮዝና ግን እንደዚህ አይነት ፍራንክ ይፈቀዳል እንዴ? ዛንድ ኖርማል ሰው የፌደራል ኦር ኤዘር የፖሊስ ልብስ ለመልበስ ይችላል ዝም ብሎ ያለ ፍቃድ የሚቻል አይመስለኝም። ይሄ ፌር አይደለም። እንደዚህ አይነት ሪል ፕራንክ እንጃ ተቀባይነት የለውም። ፕላስ ደግሞ ሄሊ ላይ በረታበት ታስታውሳላችሁ። አይሾ ስፒድ ሲመጣ እንዴት በጋርዶች እንዴት ሲወረወር እንደነበር እና በጣም በቃ አንዳንዴ ባይዘው ኢጎ ያስፈልጋል። በቃ እምቢ የሚል ኢጎ ግዴታ ያስፈልጋል። ካለዛ እንደምታዩት እንደዚህ ልጅ ነው የምንጫወተው። እስቲ አሁን ቀጥታ ወደ ቀጣይ ቪዲዮ እንሄዳለን። መቼም ላደርጋቸው አልችልም የምትላቸው 3 ነገሮች። መጀመሪያው አንቺን መጥላት አልችልም፣ ላደርገው አልችልም። ሁለተኛው ነገር አንቺን መዋሸት አልችልም። ሶስተኛው ነገር ደግሞ አንቺን አለመናፈቅ አልችልም። አይ ሄኖ ድንቋችን ከባድ ሰው ባይዘው አሁን ላይ ምርጥ ሰው ነው አለ የተሻለ ሰው ይመስላል። ያው ፌስቡክ ላይ ቲክታክ ላይ በምናየው ነገር አይ ቲንክ ላስት ይር አረጋጋጥሞት ነበር። ከዛ በኋላ ኪዳነ ምህረት ምናምን ይለው ያው ተረፍኩ እያለ ነው ያስባለሁ። እና በኦልድ ቪዲዮ እያየን ጀጅ ባናደርግ ይመረጣል አይደል እንዴ ጋይስ? የመጨረሻና ፋይናል ቪዲዮ ምን እንደሚመስል አብረን እናያለን። ሌትስ ጎ ቱ ፋይናል ቪዲዮ። አይፎን 17 ነው ያ ፕሮ ማክስ ማን ይገዛልሽ? መጨረሻው ቴሌግራም እና ቴሌግራም ላይ ቁጥሽን እየተሻሸጠሽ ማለት ነው። ዋት አረፍቴ አውቀን አንድ ዘይ ከለም ተናገሪ የታቡት ሰራ ለምሽተሽ ታዲያ አይፎን 17 አይደለም አይደለም። ልንገርህ ብቻ አሁን እዚህ ጋር ብዙ ሰብስክራይበር የሌለ ምናምን ይመስላል፣ ግን
እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልቅ ቶፕ የሚባል ከራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። የኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ ግን በቃ ላይ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እንደ ፍሪ ፖስት አድርጋለሁ በፒክቸር በፓንት ይታያል አይታይም። ግን ሻን ወደፊት የሆነ ቴክኖሎጂ ተስተካክሎ ምናምን እርቃንሽ ጡትሽና ቂጥሽ ይታያል። ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንድ ፎቶ 10,000 ብር ይከፈልሻል ቢባል ከአንድ ሰው 10,000 ብር አልሰራም አልኩ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም ላይ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ምን ማለት ነው? ባንሞት አልፈልግም፣ መውለድ አልፈልግም። ምን አይሰራልኝ ማለት አሁን ለምሳሌ እንደዛ አይነት ነገር የሚያስቡት የሆነ ምንም አይሰራልኝም። አይ እንደዛ አይደለም። ይሄ የእንትን አስተሳሰብ ሳይሆን ሰውነቴ ምንም አይሰራልኝም ሳይሆን አሁን ለምሳሌ እኔ ልንገርህ ወንድ ልጅ ፊዚካሊ አትራክቲቭ ካልሆነ ራሱ አሁን ሹገር ማጫወት ምንም አልችልም። እንደዛ አይነት ነገር ማለት መጥቶልኛል። እኔ ለአንድ የራሱ 500,000 ብር ዳርክ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነት ላይ 500,000 ብር እግዚአብሔርን ትልቅ አንቺ 500,000 ብር ለምን አንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ እግዚአብሔርን እና ክርሽን ይዘሽ እምቢ አልሽ? መሳፍንት ይሙት ድንግል ማርያምን መሳፍንት ማለት አባቴ ነው። መሳፍንት ይሙት ድንግል ማርያምን እመቤቴን ነው ያ እና ምንም ነገር ቢፈጠር በስመ አብ የምር በጣም ነው የሚደብረው። በጣም ነው የሚያሳዝነው። እንደምታዩት ቪዲዮ አይ ቲንክ ፎቶ ነው መሰለኝ የምልከው ቴሌግራም ላይ ለዛ ለአንድ ፎቶ 20,000 ብር ይከፈለኛል ነው የምትለው። አይ ቲንክ ገና ልጅም ስለሆነች ይመስለኛል እንደዚህ የምትለው። ወደፊት ግን ምን እንደሚፈጠር አይ ቲንክ አታውቅም። እንደዚህ ነገር ላይ መጠነቀቅ አለባት። ፕላስ ደግሞ ገላይ ምንም አይመስለኝም ምናምን ስትል ሰማሁ። አይ ሆፕ ሌላም ቪዲዮ አለ መሰለኝ እኔ ልጅም በወልደ ምናምን ወደፊት አልወልድም ስትል ማለት ነው። አይ እንደዚህ አይነት ነገር መጠንቀቅ አለብን። ነገ የሚፈጠረው ነገር አይታወቅም። በጣም ደባሪ ቪዲዮ ነው እና በአጠቃላይ የዛሬው ሪአክት ቪዲዮን ይመስላል። ቀጣይ ደግሞ በአዲስ ሪአክት ቪዲዮ እንመጣለን። ጉድባይ እስከ ኔክስት ዊክ።